ዘመኑ ጨለማ ነበር። የእስራኤል ልጆች በእግዚአብሔር ፊት ክፉ በማድረጋቸው ሰማዩ የነሐስ ምድሩም የብረት ሆነባቸው። ለ40 ዓመታት ለ40 ዓመታት ጨካኞቹ ፍልስጤማውያን እስራኤልን በብረት ጫማዎቻቸው ረገጧት። ተስፋ እንደ ጉም በጠፋበት፣ ነፃነት እንደ ሕልም በራቀበት በዚያ ዘመን ሰማይ ለምድር ምላሽ ሰጠ። በዞራ ምድር ከአባቱ ማኑኤና ከመካን እናቱ አንድ ሕፃን ተወለደ። ነገር ግን ይህ ተራ ሕፃን አልነበረም። ገና ከመጸነሱ በፊት በመልአክ የተበሰረ ከእናቱ ማኅፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ነበር። ምላጭ በራሱ ላይ እንዳይወጣ፣ ወይን እንዳይጠጣ፣ የረከሰ ነገር እንዳይነካም ታዘዘ። ስሙ ሳምሶን ተባለ። ትርጉሙም እንደ ፀሐይ ማለት ነው። በእርግጥም በባርነት ጨለማ ውስጥ ለእስራኤል እንደ ፀሐይ ሊወጣ የተዘጋጀ ኃያል ክንድ። ሳምሶን አደገ፣ የእግዚአብሔር መንፈስም ያንቀሳቅሰው ጀመረ። አንድ ቀን ወደ ተምና ወይን እርሻ ሲወርድ ድንገት አንድ የአንበሳ ደቦል እያገሳ መጣበት። ጥፍሮቹ እንደ ጦር የሾሉ፣ ጥርሶቹ እንደ ቢላዋ የሰሉ አውሬ። ሳምሶን እጁ ላይ ምንም መሳሪያ አልነበረም። ነገር ግን የእግዚአብሔር መንፈስ በኃይል ወረደበት። የሰው ልጅ ጠቦት እንደሚገነጣጥል ሳምሶን ያንን ግዙፍ አንበሳ ባዶ እጁን ዘነጣጠለው። ይህ የኃይሉ መጀመሪያ ነበር። ነገር ግን የሳምሶን ልብ ለጠላት ሴት ተሸነፈ። ከፍልስጤማውያን ወገን የሆነች አንዲት ሴት ወደደ። ይህ ፍቅር ግን የጥፋት መጀመሪያ ሳይሆን እግዚአብሔር ፍልስጤማውያን ላይ ምክንያት የሚፈልግበት መንገድ ነበር። በሰርጉ ላይ ሳምሶን እንቆቅልሽ አቀረበ። ከበላተኛው መብል ወጣ፣ ከጠንካራውም ጣፋጭ ወጣ። ፍልስጤማውያን መልሱን አጡ፣ ሚስቱን አስጨነቋት። የሳምሶን ልብ ለመጀመሪያ ጊዜ በሴት እንባ ቀለጠ። ምስጢሩን ነገራት፣ እሷም ለወገኖቿ አሳልፋ ሰጠችው። ሳምሶን ተካደ። የሳምሶን ቁጣ እንደ እሳተ ገሞራ ፈነዳ። 300 ቀበሮችን ያዘ። በጅራታቸውና በጅራታቸው መካከል ችቦ አደረገ። ችቦውንም ለኮሰ። በፍልስጤማውያን ሰብል፣ በወይራና በወይን እርሻ ላይ ቀበሮቹን ሰደዳቸው። ምድሪቱ በእሳት ተያዘች። የፍልስጤም ኢኮኖሚ አመድ ሆነ። ጠላቶቹም በበቀል ተነሱ። የይሁዳ ሰዎች በፍርሃት ተንቀጠቀጡ። 3000 የይሁዳ ሰዎች ሳምሶንን አስረው ለጠላት አሳልፈው ሊሰጡት መጡ። ሳምሶን እናንተ እንዳትገድሉኝ ማሉልኝ እንጂ እኔ ራሴ እታሰራለሁ አለ። በሁለት አዳዲስ ገመዶች አሰሩት። ፍልስጤማውያን የታሰረውን አንበሳ ሲያዩ እልል አሉ። ጠላታችን እጃችን ገባ ብለው ጮኹ። ያን ጊዜ የእግዚአብሔር መንፈስ በድንገት በሳምሶን ላይ ወረደ። በክንዱ ላይ የነበሩት ገመዶች እሳት እንደነካው ክር ተበጣጠሱ። ሳምሶን ዙሪያውን ተመለከተ። መሳሪያ የለም። ነገር ግን አዲስ የሞተ የአህያ መንጋጋ አገኘ። በአህያ መንጋጋ 1000 ሰው ገደለ። አንድ ሰው ከ1000 ሰራዊት ጋር። ሳምሶን በሬሳዎች ክምር ላይ ቆሞ እንዲህ አለ፣ በአህያ መንጋጋ ክምር በክምር ላይ በአህያ መንጋጋ 1000 ሰው ገደልኩኝ። ሳምሶን እስራኤልን ለ20 ዓመት ፈረደ። የጋዛን ከተማ በሮች ነቅሎ በተራራ ላይ የተሸከመ ኃያል ሰው። ነገር ግን የሰው ልጅ ጠንካራ ጡንቻ እንጂ ጠንካራ ልብ ላይኖረው ይችላል። ሳምሶን እንደገና ወደቀ። በሶሬቅ ሸለቆ ደሊላ የምትባል ሴት ወደደ። የፍልስጤም መኳንንት ብር ይዘው መጡ። ኃይሉ በምን እንደሆነ አታለሽ ጠይቂው አሏት። የዓለም ኃያል ሰው በሴት ጉልበት ስር ወደቀ። ሳምሶን ሆይ ኃይልህ በምንድነው እያለች ጠየቀችው። 3 ጊዜም ዋሻት። 3 ጊዜ ጠላቶች መጡ። 3 ጊዜም አሸነፈ። ነገር ግን ደሊላ ተስፋ አልቆረጠችም።
እንዴት ልብህ ከእኔ ጋር ሳይሆን እወድሻለሁ ትለኛለህ እያለች ዘወትር በቃሏ ነዘነዘችው። ነፍሱ እስክትሞት ድረስ አስጨነቀችው። የሳምሶን ልብ ተከፈተ፣ ምስጢሩን ዘረገፈ። እኔ ናዝራዊ ነኝ፣ ምላጭ ወደ ራሴ አይወጣም። ጸጉሬ ቢላጭ ግን ኃይሌ ይሄዳል፣ እንደ ሌላም ሰው ሆናለሁ። ሳምሶን በጉልበቷ ላይ ተኝቶ ሳለ 7 የጸጉር ጉንጉኖች ተላጩ። ኃይሉ ተለየው። ደሊላ ሳምሶን ሆይ ፍልስጤማውያን መጡብህ አለችው። እንደ ወትሮው እነሳለሁ አለ። ነገር ግን እግዚአብሔር እንደተለየው አላወቀም ነበር። ጨካኞቹ ፍልስጤማውያን የሳምሶንን ዓይኖች አወጡ። ያ ሁሉ የፀሐይ ብርሃን ለሳምሶን ወደ ዘላለማዊ ጨለማ ተቀየረ። ወደ ጋዛ አውርደው በናስ ሰንሰለት አሰሩት። የዓለም ፈራጅ የአንበሳ ገዳይ የነበረው ኃያል ሰው አሁን በወህኒ ቤት እንደ እንስሳ እህል ይፈጭ ጀመር። ሳምሶን ተዋረደ። ሳቁበት፣ ተሳለቁበት። ነገር ግን ፍልስጤማውያን አንድ ትልቅ ስህተት ሰሩ። ዓይኑን እንጂ አምላኩን ሊያወጡት አልቻሉም ነበር። በዚያ በጨለማ እስር ቤት ወፍጮው በሚሽከረከረበት ድካም ውስጥ የሳምሶን ልብ ወደ ፈጣሪው ተመለሰ፣ ንስሐ ገባ። እናም አንድ ያልተጠበቀ ነገር ሆነ። የተላጨው የራሱ ጸጉር እንደገና ማደግ ጀመረ። ፍልስጤማውያን ሳምሶንን ሲመለከቱ የተሰበረ ባሪያ እንጂ የሚያቆጠቁጥ ዛፍ አላዩም ነበር። ጸጉሩ አደገ፣ ኪዳኑ ታደሰ፣ ኃይሉም በጸጥታ ተመለሰ። ቀኑ ደረሰ። የፍልስጤም መኳንንት ለአምላካቸው ለዳጎን ታላቅ መስዋዕት ሊያቀርቡ ተሰበሰቡ። ጠላታችንን ሳምሶንን አምላካችን በእጃችን አሳልፎ ሰጠው እያሉ ዘፈኑ፣ ተደሰቱ። ቤተ መቅደሱ በሕዝብ ተጨናንቋል። ወንዶቹ፣ ሴቶቹ፣ መኳንንቱ፣ ጣራው ላይ ብቻ 3000 ሰዎች ነበሩ። ሕዝቡም ሳምሶንን ጥሩትና ያጫውተን ብለው ጮኹ። ዕውሩን ሳምሶንን ከወህኒ ቤት አምጥተው በመካከላቸው አቆሙት። ሳምሶን እጁን ለሚመራው ብላቴና እንዲህ አለው፣ ቤቱ የተደገፈባቸውን ምሰሶች እንዳስባቸውና እንድደገፍባቸው ወደ እነርሱ ምራኝ። ሳምሶን በመካከለኛው በሁለቱ ምሰሶች መካከል ቆመ። ግራ እጁን በአንዱ ቀኝ እጁን በሌላው ምሰሶ ላይ አሳረፈ። የዓለም ጫጫታ ጠፋ። የቀረው ሳምሶንና እግዚአብሔር ብቻ። ሳምሶን ወደ ሰማይ አቀና። የመጨረሻ ጸሎቱን ጮኸ። ጌታ ሆይ፣ እግዚአብሔር ሆይ፣ እባክህ አስበኝ። አምላኬ ሆይ፣ ስለ ሁለቱ ዓይኖቼ ፍልስጤማውያንን እንድበቀል እባክህ ይህን አንድ ጊዜ ብቻ አበርታኝ፣ ከፍልስጤማውያን ጋር ልሙት አለ። በሙሉ ኃይሉ በሙሉ ወኔው በመጨረሻ እስትንፋሱ ምሰሶቹን ገፋቸው። ቤቱ ተነቃነቀ። ምሰሶቹ ተሰበሩ። ጣራው ተናደ። ግዙፉ የዳጎን ቤተ መቅደስ ተንኮታኮተ። በዚያች ቅጽበት የፍልስጤም ኩራት አብሮ ተሰበረ። መኳንንቱ፣ ካህናቱ፣ ተሳላቂዎቹና ራሱ ሳምሶን ሁሉም በአንድ የፍርስራሽ ክምር ስር ተቀበሩ። መጽሐፍ እንደሚል በሕይወቱ ከገደላቸው ይልቅ በሞቱ የገደላቸው በዙ። ምሱ የነበረው ያ ታላቅ ቤት ለሳምሶን መቃብር፣ ለእስራኤል ደግሞ የነጻነት አርማ ሆነ። ከፍርስራሹ በታች ጸጥታ ሰፈነ። የሳምሶን ወንድሞችና የአባቱ ቤተሰቦች ሁሉ ወረዱ። በፍርስራሹ መካከል የዚያን ታላቅ ጀግና አስከሬን አነሱ። እንደ ፀሐይ በራ፣ እንደ ፀሐይም ጠለቀ። ይዘውትም ወጡ። በዞራና በኤሽታኦል መካከል በአባቱ በማኑሄ መቃብር ቀበሩት። ሳምሶን በእስራኤል ላይ ለ20 ዓመታት ፈረደ። ታሪኩ የጡንቻ ብቻ ሳይሆን የጸጋ ታሪክ ነው። የወደቀ የሚነሳበት፣ የጠፋ የሚመለስበት፣ እግዚአብሔር በሰው ድካም ውስጥ ኃይሉን የሚገልጥበት ታሪክ። ሳምሶን በሕይወት ዘመኑ ከነበሩት ዓይኖቹ ይልቅ በሞቱ ጊዜ የነበረው እምነቱ አብልጦ ተመለከተ። የተሰበረው የብረት ምሰሶ፣ የተሰበረው የሳምሶን ልብ ለእስራኤል መዳን ሆነ። ይህ የናዝራዊው የሳምሶን ታሪክ ነው። ውድ የቻናላችን ቤተሰቦች
ይህንን ቪዲዮ ለብዙ ሰው እንዲዳረስ ላይክ፣ ሼር እና ሰብስክራይብ ያላደረጋችሁ ደግሞ የሰብስክራይብ ምልክቷን በመንካት እንድታግዙን ስንል ጥሪ እናቀርባለን።